ድረስ እግዚአብሔር ጤናና አቅም ከሰጠን ትንፋሽ ከሰጠን እንኑር። ግን ስንኖር we have to live a great life and die a great death። ስትሞቺም ተመሰገንሽ ሰው ሆነሽ ሙቺ። መሞት እንዳለ አንርሳ። የኔ መርህ በጣም ብዙ ነው ኤሚዬ። እየቆጠብኩ ቢሆን ልንገርሽ እየፈጣሽ እንዳላባክንብሽ እኔ ምን እላለሁ መሰለሽ በቃ ምንትን ነው ብዙ ቢሊየን ሰዎች ከኛ በፊት ኖረው ሞተው አሁን እኛንቺ የተቀመጥንበት መሬት ሜቢ የሆነስ ግለሰቦች የብዙ ግለሰቦች ነበር ከዚህ በፊት አይደለ? ዛሬ የሚሊዮን ይችላል ነገ ደግሞ ያልፍና የሆነ ሰው ግለሰብ ይሆናል የዓለም መጨረሻ እስከሚመጣ ድረስ። ስለዚህ የኔ የምንለው እቃም ንብረትም የለም የኔ ብሎ ነገር የለም። የተፈጠርንበት ዓላማ አለ። ስንሞት ምን አለ ለሚቀጥለው ትውልድ ትርፍ ሆነን ብንሞት አትሊስት ለጀነሬሽኑ የሆነ ምሳሌ ሆነን ብንሞት። በተለይ ደግሞ እንትን ወዳለሁ ጀግና ሴት በጣም ወዳለሁ። ለምን ያለብንን ኢንፍሉዌንስ ስለማቅ ይሄ ጾታ ውድድር ውስጥ አይደለም እኔ መጋባው ግን ያለብንን ጫና አቃለሁኝና ያንን ጫና ተቋቁማ አልፋ ለሰዎች ትርፍ የምትሆንን ሴት በጣም ነው ማደንቀው በጣም እና እሷን ሴትም መሆን እመኛለሁኝ እኔ። ስለዚህ ይቻላል ይሆናል ምናምን ከሚል ሞቲቬሽን ደግሞ ሆኖ መገኘት አንድ ነገር ነው። ህይወትሽን በራስሽ ደግሞ እጅ ስትቆጣጠሪ ነው የምትሆኘው። ወደቂ አንዳንዴ ደግሞ እኔ የምለው ነገር አሁን ህፃን ልጆች አሉሽ እኔ ገና ነኝ ለሱ ህፃን ልጅ እንመጣለን ደግሞ ወደዛ ህፃን ልጅ እንዴት ነው ልጅ ዳዴ ብሎ ዲዲ ድፍት ስለኔና አባቱ ትጋደለ አጠፋ አንተ እንዴት ትደፋለት ይዋለሽ አትዩ ተነሳልኝ ኮሽ ድፍት ሲል እኔ ውድቅ ልበል ነው። ራስሽ ምን አለ እንደዛ በትዩ ስትወድቂ በሪ ላይፍ ምን ችግር አለ? የእውነት ውድቀት ማለት ነው የመጨረሻ ነገር አይደለም ወይ መዋረድ መሸነፍ አይደለም ምንም ማለት አይደለም። በቃ እንደ ህፃን ልጅ ሰው እኛን አይመለከተንም። እኛ ግን ራሳችን ብንመለከተው አይደለ? በቃ ኢንቫይሮንመንታል ኢንፍሉዌንስ አለ። የውጭውን መቆጣጠር አትችይም ህይወት ላይ ውስጥሽን ግን መቆጣጠር ትችያለሽ። ራስሽን መቆጣጠር፣ ራስሽን ማበረታታት፣ ራስሽን ማራመድ ትችያለሽ። ተስፋ መቁረጥና መቆም ነው በጣም እኔ ውድቀት ብዬ የማስበው እንጂ በምትንቀሳቀሽበት ሰዓት የምትወድቂያቸው መውደቆች እንደውም መማሪያዎች የሆኑ እየጠነከርሽ የምትሄጅበት ነገን የምታይበት ትናንት እኮ እንደዚህ ነው ብለሽ ደግሞ ስለ ራስሽ የምታወሪበት ስቶሪ ነው የሚሆንልሽ። እና ሁልጊዜ በመንቀሳቀስ ውስጥ ጀግና ሰው ይፈጠራል ብዬ አስባለሁና ማንም ሰው አይቀመጥ መንቀሳቀስ ልክ ነሽ ካልሆነ ይዳህ ይባላል። እሱ ልክ ነሽ እንጂ መውደቅ አያስፈራም። መውደቅ ሰው ቢመስለው ገንዘብ ማጣት ሊሆን ይችላል። ገንዘብ ለኔ ያው ወረቀት ነው ብዬ ስለማምን ስለሽ just print የተደረገ ፔፐር ነው and then እሱ ላንቺ ብዙ ነገር ማድረግ ይችላል። መጠቀም ትችያለሽ፣ መገልገል ትችያለሽ። ሶ መገንዘብ የምትመለከችበት አመለካከት ምንድነው? የብዙ ሰዎች ይለያያል፣ የኔም ይለያል። ነገሮችን የማደርግበት የምፈጥረው እንጂ የሚፈጥረኝ የሚገዛኝ አይደለም። እኔ እገዛዋለሁ አይገዛኝም። እኔ የሰው ልክ ትልቅ ነው። ሌላ ደግሞ ሰው ያስቀድም እንዳልኩሽ የሰው ልጅ ህይወትሽን እንዲይዝልሽ ወይ በሱ ስር ህይወትሽ እንዲሆን አትፍቀጂ። ተራቢ እንዴ ምን ችግር አለው? ምን ይፈጠራል? ነገ እግዚአብሔር ያበላሻል። እግዚአብሔር አለ። ሰው እንዴት እግዚአብሔርን አያምን እላለሁ አንዳንዴ። ፈጣሪ በሁሉም ሃይማኖት ያለ ሰው ፈጣሪ ያለው አይደል? ፈጣሪውን ማመን አለበት። የራሳችሁን መሪ ራሳችሁ ያዙት። ከናንተ በላይ ደግሞ ፈጣራችሁን እመኑ። በሱ መንገድ ሂዱ እና ደግሞ የምትገቡበት ለምሳሌ ታክሲ ውስጥ ሰው ሲገባ የት ነው የሚሄደው? እየጠራ ነው አይደለ? ወይ ቦሌ ፒያሳ ካለ ነው የሚገባው። ወይ ደግሞ ታክሲ ከያዘ ኖርማሊ ደግሞ ወዴት ነህ ሲለው ሲያስነሳ ነግሮት ነው የሚነሳው። ወይ ወደ ቦሌ ነው የሚሄደው ወይ somewhere ነው የሚሄደው። የሚደርስበትን ቦታ ያ ሰው ያውቃልና አሁንም ህይወታችሁ ላይ የምትገቡበት መንገድ የት እንደሚያደርሳችሁ ሳታውቁ አትግቡበት። የት ነው መጨረሻ የሌለው ነገር መውረጃ የሌለው ነገር ላይ አትግቡበት። እውነት ነው። ገደሊሶች ቢገባስ ዝም ብለሽ አትገቢም አይደል? መኪና ውስጥ የት ነው የምገባው ብለሽ መፈተሽ አለብሽ። በጣም ጠለቅ ያለ ነገር ውስጥ ነው ገብተን ያወራነው። ሌላ ህይወቴ ላይ ትልቅ የፈጠረውን ነገር ልንገርሽ። አይ ቲንክ አውርቼው አላውቅም። 11ኛ ክፍል ላይ ሆኜ አስተማሪያችን ዩኒቨርሲቲ ስትገቡ የመመረቂያ ጽሑፍ መስራት እንዳይከብዳችሁ
እዚህ 11ኛ ክፍል እያላችሁ እስኪ ላለማምዳችኋል እና የት ነው መስራት የምትፈልጉት አለ። የዛን ጊዜ ቮለንተሪ ሰርቪስ ላይ ጎበዝ ነኝ ብዬሻለሁ፣ ኮሚኒቲ ሰርቪስ ላይ ምናምን እና እኔ መቅዶኒያ አልኩኝ። ከዛ